በጣም ደስ የሚሉ ነገሮች አሉ። በተለይ በልተን ቁጥር አስጠርተን ምናምን ሳህን ምናምን ብዙ ነገር አለ። አረጣዲ ላይፍ አለው። ፍሬንድሺፕ እንትኑ ብዙ ነው። ዞን በጣም ብዙ ፍሬንድሺፕ ዞን ስንል በጣም ብዙ እንትኖች አሉ፣ ተርፎች አሉትና ከዛ በኋላ የካፌ ላይፍ ራሱ ይሄ ለሰው ለተጣብሎ እነን ካፌ መሆን የሚችሉ ልጆች ካፌ ዞን ነው በደንብ አይቻለሁ። ከላይፍ አላትና በጸዴ ላይፍ አለ። ምን ካፌ ኮንክ በኋላ የሚናፍቅ ነገር እኮ ነው። እንኳን ከግቢ ወጥተህ በጣም ብዙ ነገር ይናፍቀናል ከግቢ ሳይወጣ። ምን መሰለህ ምን ካፌ ላይም አለ የሆነ ቦታዎች አሁን እኛ እናቃቸው። ለምሳሌ የግቢ ተማሪዎች ያስታውሱን ጌትስ እና ሽባ እና በዚህ ላጆ ቤቶች እሱም አሉ። ከዛ በላይ ያኛው መሰለህ አሁን ምን ካፌ ሲሆን አለ ምሳ ቁርስ ምናምን የሚባል ነገር አለ። ያኛው ቋሚ ነው። በቃ ከአንድ ሰዓት እስከ የሆነ ሰዓት ቁርስ ነው። ከዛ ሰዓት ጋር ሁሉም ሰው አዛት ታይም ይገናኛል። የሆነ አሁን ክራሽ ካለችበት ወይ የሆነ ማየት ፈልገው ፍሬንድ ካለ የመገናኘት ፕሮባቢሊቲ በጣም ከፍተኛ ቢኮዝ 1 አወር እንትን ያለ አንድ ሰዓት ወይ አንድ ሰዓት ተኩል ክፍተት ነው ያለው። በዛ ጊዜ ውስጥ ደሞስ ፕሮባቢሊቲ እየበላህ ወይ ይመጣል ወይ ተጣጣ ስትል ትገናኛለህ። በጣም ብዙ ጊዜ በተለይ ሁለተኛ ዓመት ምናምን ስትሆን ፍሬሽማን አካባቢ ምናምን ስትሆን በቃ የሆነ ስሜት አለው። የዛን ሰዓት በስሜቱ የሚገባ ያ ነገር ማለት ነው። እና በጣም ብዙ የሚናፍቅ ነገር አለ። አዎ ሶ እንደዚህ ያለ ነው። ወደ ዋናው ራሳችን ስንገባ ይሄኛው ህይወት አለ ማለት ነው። ጓደኝነት የምንለው አብዛኛው ጓደኞቼ ምናምን ይቀርብ ስላለው ነው እንጂ አብዛኛዎቻችን የምንናፍቀው ይሄ ሶሻል ላይፍ ጓደኝነት የምንለው ሴቶች ጋር ደግሞ ስትሄድ እጥፍ ይሆናል። ሴቶቹ እያየሁ ነበረ ሲወጡ እያለቀሱ ምናምን ኢሞሽናል ኢንሰንሲቲቭ ናቸው። ሲወጡ ለምን አይደሰቱም እላለሁ። እያለቀሱ ነው እያወጡ የነበረው። በቃ ኢንቲሜሽናቸው በጣም ከባድ ነው። እነሱ ደግሞ ናቸው በጣም ቴኬር ይደራረጋሉ ምናምን ሴቶች በባህላቸው ቴኬር ማድረግ ባህሪ ስላላቸው ነው ይመስለኛል። አይ ቲንክ ቱ ማች ቴኬሪንግ ሰርቪስ ምናምን ሶ ዴይር ሪቻርደር በጣም እንደሚናፍቃቸው ስለስ በጣም ይታወቃል ከወንዶች በላይ እንጂ ወንዶች ጋርም የለም ማለት አብረን ትሰፍራለህ፣ አብረን ትበላለህ፣ በጣም ብዙ ነገር አለ። የምናነሳው በጣም ብዙ ነገር ስላለ ማለት ናፍቆቱ አንደኛው ጉዳይ እሱ የመጀመሪያው እንደምትለው ጉዳይ የግቢ ምናፍቅ የግቢን ስታስታውስ ዋናው ርዕሴ ሊጠፋብኝ ያለው። ሁለተኛው ጉዳይ ግን ይሄ አካዳሚክ የሆነ ይሄ ፐርፐዝ የምትለው ዋና የመጣህበት ዓላማ የምትለው ነገር አለ። እሱ ላይ ነው ሁለተኛው እንትን እሱ ከጓደኝነቱ ባሻገር ምናምን አንደኛ በትምህርት ዓለም እንትን ብለሃል በያየና የሚናፍቁ ሰዎች ትለያያቸዋለህ ምናምን እሱ ያስከፋሃል መውጣትን ስናስብ። ሁለተኛ ግን በቃ ዓላማ ይጠናቀቃል በቃ ፐርፐዝ በቃ ትምህርት ጨርስ ሰው ከዛ አዲስ ነው ሌላ በቃ በአዲስ ብቻ ነው ሁሉ ነገር። ግቢ ላይ ለምሳሌ ብር ቢቸገረህ ማለት ብር ነው ሊቸገር የሚችለው የሆነ ይቸገራል ፋሚሊ ላይ ይልክልሃል። ጓደኛ ቢቸገረህ አክሰስ አለ ነፍ ጓደኞች አሉ። ጓደኛ በጣም ብዙ ጓደኞች አሉ። የሆነ ነገር ውስጥ ብትገባ ክላስ ቢከብድ አዲሽናል ክላሶችን ፖስት መግዛት ሊሆን ይችላል። ቪዲዮዎች የምታገዝ ምናምን ላይብረሪ ግባ ምክሮች ምናምን ስትወጣ አፕላይ አድርገህ ምንም ይደረግ ማለት ምናምን አይደለም። ጥያቄ ካሁን ስትወጣ የስራ ጥያቄ ፋሚሊ ሺ ጊዜ ቢወድህ ማለት ነው ነጋዴ ፋሚሊ ላይ ደግሞ ሃየር ኢንካም ያላቸው ደግሞ ሃየር ሌቭል ላይ ያሉ በኢኮኖሚካሊ ዌል ስታብሊሽድ የሆኑ ፋሚሊስ ካሉ ኢን ኬዝ የንግድ ቦታ ምናምን ያመቻቹልን ይችላሉ ይሰራሉ በተወሰነ። ግን አብዛኛው የራሱን ከሆነ ምናምን የአቬሬጁን ተማሪ ከሆነ የምናወራው በቃ አብዛኛው ወላጅ ሊል የሚችለው ስራ ፈልግ እንትን ስላለ አፕላይ አድርግ ምክርና ዱዓ ትልቅ ነገር ዱዓ ነው። ግን ደግሞ አብዛኛው ብዙ ተማሪ አሁን ከወጣ በኋላ ኤክስፔክት የሚያደርገው ስራ አገኛለሁ ብሎ አውቶማቲካሊ ስራ አለ የሚል በሰዓት ደግሞ ከባድ ነው። እሺ አሁን ስራ ካገኘ በኋላ ራሱ ሐሰብ ማለት የወር ደመወዝ ምናምን ተቀብለህ አሁን ከበር አታረግም ነው ሁኔታ የቤት ኪራይ ያለ ምናምን እና ደግሞ ብዙ ተፍተፍ ማለት አለበት። አሁን ግቢ ያለ ተማሪ አንተ ብዙ ሰፋ አድርገህ ነው እንትን ያልከው ውጪ ተምረሃል። ፕላስም ደግሞ ብዙ እየሰራ ነበር ውጪ እና እየተማርክ ራሱ ማለት ነው። ኤፍኤም ትሰራ ነበር ብሬ ከፈል አላውቅም። አሁን እንደ ቲቪ ላይም ትሰራለህ እና ለተማሪዎች ምን ትላለህ? አሁን ብዙ ተማሪዎች እንደማስበው ከሆነ የኔ ዲፓርትመንት ላይ ሆነው ያን ጨርሰው መውጣት ነው የሚፈልጉት። 4 ዓመት ማለት ቀላል አይደለም። 4 ዓመት ትልቅ ነው እና ደግሞ ግቢ ላይ ስንቆይ እኔ በጣም ብዙ ሰዓት አለን ብዬ አስባለሁ እና ያን ሰዓት አንተ ተጠቅመኸዋል እና ለተማሪዎች ምን ትላለህ አንተ? ላሉት ተማሪዎች እና ለሚገቡ ተማሪዎች እንደሚያልክ ነበረ ቅድም በቃ ሐሰን ማረጋለሁ መጀመሪያ ላይ ማይክሮ ናት ለምቶን ተስፋ አደርጋለሁ ተስፋችን ማለት ነው። ስለዚህ ግቢ ላይ ያለን እንትን
አሁን ግቢ ብቻ አይደለም ምን ከግቢ ውጭ ራሱ አንድ ነገር በቃ ሰርቫይቫል ነው የሚያደርግ በቃ ሰርቫይቭ ለማድረግ ነው ሰውዬ ነው ያለው ያስባል። አሁን ላይ ውጭ ራሱ ያለው ነገር አንድ ነገር ሰርቫይቭ አድርጋለሁ ነው ዝኖት አሁን ያለንበት ዓለም ይሄን ሰፖርት አታደርግም። በጣም በፍጹም ሰፖርት አታደርግም። you have to utilize your time efficiently and effectively በአግባቡ መጠቀምን you have to be sure በጣም እርግጠኛ መሆን አለብህ በአግባቡ መጠቀም። ሶ ግቢ ገባን አለን ግቢ ገባን በኋላ እንዳለው ከፋሚሊ ላይፍ እንለያያለን። ቤት ሆነ ቢሆን ነው ሌላ ላይፍ እዚህ አይኖርም። ሶ ለምን በቃ ጊዜ ለምን ባግባቡ ምንም ሪስፖንሲቢሊቲ የለብኝም ማለት ነው። ስለዚህ ግቢ ስንገባ እኔ እንደውም ብዙ ሰው አያውቀውምና ግቢ ስንገባ በጣም ትልቅ ኦፖርቹኒቲ ተሰጥቶናል ብዬ ነው የማስበው። አሁን ለምሳሌ ለመማር ብቻ አይደለም ማለት በጣም ፍሪደም ታገኛለህ። ያን ፍሪደም ተጠቅመህ የሆነ ነገር መማር የራስህ ነገር የማድረግ ሁሉ ነገር በራስህ የማድረግ እድሉ ይሰጣል ግቢ ስንገባ። ያን እድል ተጠቅመህ አሁን ለምሳሌ ጓደኛ ባይዘ ያበላሻል እና ያን ሁሉ ጊዜ ተሰጥቶ አልባሌ ቦታ መታወለው ከሆነ ከወጣህም በኋላ እንደዛ ነው የዛን ሰዓት ያዘጋጀው ነገር ነው ብዬ ነው ከወጣ በኋላ የሚጠቅም። አሁን አንተ የተማርከው ነገር ነው ከወጣ በኋላ አይደል አጫጭር ኮርሶችን መውሰድ ሊሆን ይችላል። አሁን ቪዲዮ ኤዲቲንግ፣ ዲጂታል ማርኬቲንግ፣ በጣም ግራፊክስ ምናምን በጣም ብዙ ነገር አለ። እነዛ ነገሮች ተምረው ቢወጡ በዩቲዩብ ሊሆን ይችላል እነዛ ስኪሎች ተምረው ቢወጡ ግዴታ ወጥተው በተማሩበት ብቻ መቀጠር አይጠበቅባቸውም። ብዙ ነገር አለ። አሁን ያነሳቸው ነጥቦች እነሱ ነው። አሁን በቃ እንደዛ አዲሽናል ነገር ማትወስድ ከሆነ ወጥተህ አንድ ዲግሪ አንጠልጥለ 4 ዓመት ሙሉ ደግሞ አቃላሴም ታይም 4 ዓመት ሙሉ ደግሞ እንትንም ሳትል ሳይቀርልህ የምታምረው ደግሞ ሲሆን ነገር በጣም ቻሌንጂንግ ይሆናል ብዬ አስባለሁ። ሶ እንደ 4-5 ነገሮችን ማስኬድ በህይወት አንደኛ አዳፕት የምታደርገው ነገር መሆን አለበት። ሲጀምር በህይወት ራሱ እንደዛ አይነት ሰው ብዬ አስባለሁ። አንድ ነገር ብቻ ራን ማድረግ አይነት ሰው አይደለም። ይጨንቀኛል አንድ ነገር ብቻ ወይ ሁለት ነገር ብቻ ከሆነ ዴላ ያለው በጣም ነው የሚጨንቀው። አይደል ሜክ ማኒ ያን ያክል ማኒ በገንዘብ ደረጃ ራሴን ታየሁት እኔ አሁንም ሌት አድርጌ በጣም ሌት አድርጌ ግዴታ እኮ ገንዘብ እኮ አሁን ስኪል ካለ ከገቢ ከወጣ በኋላ ያን ስኪል ወደ ገንዘብ መቀየር ትችላለህ። እሱ ሌላ ጊዜው አይደለም ብዬ ማስባለሁ። ምሰራው የገንዘብ መጠን አለው ገንዘብም አለው ግን እንደው እንደ ልፋቴ ማለት 4-5 ነገር ላይ ገንዘብ ይሻላል ማለት አይደለም። ግን ገንዘብ ባይሆን በቃ ግቢ ላይ ያለኝን ታይም ኢፌክቲቭ ይጠቀም ነበር እንዳልከው ነው። ወደ 4 ይከፈላል እንደው ማንሳት ካለብኝና ጊዜ ካለ እናንሳው 4 አይነት የ4 ፒላሮች እንዲኖሩ የሚፈልግ ነበር ስገባ ማለት ነው። አንደኛ ዋና የገባበት አካዳሚክ ፐርፐዝ አለ። ስገባ በቃ ግቢ ያለው አካዳሚክ ፐርፐዝ ስለዚህ በዚህ የሆነ ነገራችን ማድረግ አለች ይያስብ ያለው ሶ ወዘይ ነው በላይ ሜዳል ተሸላሚ አንተልከው ማለት ነው። በስንተኛ ማረግ ተመራቂ ነበር። አንደኛ እሱ ሆነ። ሁለተኛ ደግሞ ስፒሪቹዋል ላይፍ ስትሮንግ ሊሆን ይችላል። ስገባም ያን ከለ ከማባያ ሰው አይደለም። ሶ ቁርአን ላይ ምናምን መቅራት ያለብኝን ኪታቦች ምናምን ፈልግ ነበር። እዚህ ግቢ ስንገባ እሱ ነገር እኔ በጣም አስፈላጊ ነው ብዬ አስባለሁ። ስፒሪቹዋል ላይፋችን ምክንያቱም ለውጤታችን ለወደፊት ሰክሰስ እሱ ነው ምክንያቱ። የሚገባ በፈጣሪ መረዳትን የመሰለ ነገር የለም። ስፒሪቹዋል ስትሮንግ ከሆነ ነገሮችን የመጋፈጥ ሀሳቦችን ያመሻል ከፍ ይላል ብዬ አስባለሁ። ነገሮችን የመቻል ትዕግስተኛ ትሆናለህ። ሰዎች እያንዳንዳቸው ስፒሪቹዋል መጽሐፍት ላይ ያሉት ምክሮች ራሳቸው የትኛውም ሃይማኖት ነው በነገራችን ላይ እነዚህ ምክሮች በጣም ይጠቅመዋል በጣም በብዙ የህይወት ክፍል ማለት ነው። እሱ ላይ ነው ሁለተኛ ፒላር ይሄ ነው። ሃይማኖት ጠንካራ ሰው መሆን ፈልግ ነበረ። እሱም መጥፎ መባል አይደለም ብዬ አስባለሁ። እንግዲህ ሶሻል ላይፍ ዳይናሚዝም አለ እንትን አለ ዳይቨርሲቲ በጣም ግቢ ላይ በጣም ዳይቨርሲቲ አለ። ብዙ ቦታ ነው የእያንዳንዱ ኤክስፒሪየንስ ወሰን አለ። ከሁሉም ጋር ጥሩ የሆነ ግንኙነት መፍጠር የምንችልበት ማለት ሁሉም ሰው ሁሉም ሳይሆን ያው በህይወት የገቡ ሰዎች በሆነ አንድ ሆነ በሌላ እነሱ ጋር ጥሩ የሆነ ግንኙነት ሊሆን ይገባል የሚል እንጂ ለፍ ጓደኞች ይኖሩኛል ደግሞ መርጣ መሆን አለበት። እሱ ሊያበላሽ እሱ ጋር ነው በሌላው መነካት ያለበት ነገር ይመስለኛል። ጓደኝነት ሰው መሆን አለበት። ይሄ በጣም መልቲፕል ጓደኞች ያላቸው ሰዎች አሉ። እኔ መልቲፕል ጓደኞች ሲን ሰፖርት ማድረግ ሰው አይደለም። ኦኬ እንትን ነው የተወሰኑ ጓደኞች ነው ሰርክሌ በጣም ያለ ነው። ያው መርጠህ ነው ሰው አውቃለሁ ሰብር ኢንቮልቭ ማለት ነው። በጣም ትንሽ ሰው ጋር ነፍስ ሰዎች አውቃለሁ ነፍስ ሰዎች ያውቁኛል። ምክንያቱም ይሄ ኢንቮልቭ ታደርገው ኢንክሬት ወጥቷል በጣም ትንሽ ሰዎች ጋር መሆን አለበት ብዬ ነው እኔ ማምነው። መሳኝ ሰው እንደዚህ አይነት ከሰዎች ጋር ጥሩ ነገሮችን ቢሆን ማድረግ። አራተኛው ቢሆንና እንደው ማለት ማስበው የነበረው እንዴት ነው ግን አሁን ግቢት ላይ የሁሉ ነገር እያስኬድክ ነው አንተ። እኔ አላሰብኩትም ሪሌሽንሺፕ በዚህ ሁሉ ነገር ላይ ሪሌሽንሺፕ መጨመር ማለት በጣም ትልቅ ነገር ነው። ይሄ ነው አንዳንድ ጊዜ ሪሌሽንሺፕ እንደው እንዳንድ ትልቅ ክሬዲት ያለው ክሬዲት ታወር ያለው አንድ ኮርስ ነው ምናምን እያዩ ነበርና
እንዴት ነበር ሪሌሽንሺፕ? እሷ አራተኛዋ ፒላር ነበረች። በቃ ማየት ባይ ማለት ከሆነ እንትን በኋላ ትዳር የሚባለው ዓለም ላይ ይባላልና የሴቶች ላይ ዲፈረንስ ያደርጋል። ሴቶች ሳይቸው እንዴት ነው ላይክ ዋዶ ምንም የሚፈልጉ ከኛ what do they want from us ከኛ በጣም የሚፈልጉት ነገር ምንድነው? እንዴት ነው ከነሱ ጋር መኖር የሚቻለው የሚለውን ለመለየት በቃ I don't have time so I can figure out ማድረግ እችላለሁ የሚለው ሀሳብ ስለነበረኝ እሱ እንደውም ያን ያክል ሰክሰስፉል አይደለም ያስባል ከሆነ እንትን በኋላ ደግሞ ተውኩት እና ሞከርከው መጀመሪያ አካባቢ አክሰስ አለ አይ የተወሰነ ሪሌሽንሺፕ ውስጥ ገብቼ ኢንቮልቭ አድርጌ ማይቻለሁ ምናምን ግን ከመጋጨት ጀመረ ስፒሪቹዋል ላይፍ ጋር እና ሞክረው ነበር። አዎ ሞክሬ ሰክሰስፉል ይሁን አይሁን ለሚዛን ማይመች እንትን በቃ ብቻ ፌል አደረገ ማለት ነው። ፌላሪቲ ማለት እንችላለን። በቃ ላይክ መጋጨት ጀመረ ስፒሪቹዋል ላይፍ ጋር ፕሮብ ደግሞ ከማንነቴ ጋር አብሮ መሄድ አልቻለም። እንደምሳሌ ታይሙ አይደለም የሚል ሰዓቱ አይደለም በቀፍታ ራውዛ አድር ለካስ እንትን ይፈልግ አንተ አይደለም ፍታ ብለው ራሴን ፍታ ላይክ because እንትን ሆነ ለካስ ነገርየው ኤነርጂ ይፈልጋል። ኢሞሽናል ኤነርጂ በጣም ይፈልጋል። because relationship እንትን ይፈልጋል። ሴት አይደለች ወደና ሴት አይደለ በጣም ትሪትመንት ይፈልጋሉ። ታይም ይፈልጋሉ። አላ ኢሞሽናል ኤነርጂስ የሆነ ከተፈጥሮ ጋር የተገናኘ ነገር ስለሆነ ይቆጣጠራል። ባይዞ ሪሌሽንሺፕ ላይ ሶሶ ላይክ an addiction ነገር ነው። በጣም ይይዛል። you have to overthink about them ሳትፈልገው ኔቸር ስለሆነ ከኛ ጋር ስለሚቆጣጠረን ይሁን አካዳሚካሊ ሙሉ ይሰራዘዋል ሁሉም ነገር ይሁን የበላይ የሆነ ነው የሚታየው እና ሁሉም ዱኒት የሚያደርገው ባላንስ ያገኞች አሉ በብዙዎች እንግዲህ ባላንስ የሚሆነው ማለት ነው። እንዴት መሰለህ ሄልዚ ሪሌሽንሺፕ ሲሆን ሄልዚ ይሆናል። እንደዛም ሆኖ አንዳንድ ጊዜ እንደዛ ሆኖ ራሱ እንግዲህ በቃ በጣም እንትን ነው እና I don't have to waste my energy እንደዛ አይነት ነገር ላይ ደግሞ ለወደፊት ምናምን ማሰቡ አይነት አይደለም። ቱ ቼክ ስለሆነ እኔ ያሰብኩት ላይክ እንደ ፈንክሽን ያደርጋል የሚለውን አቬይላቢሊቲ አክሰሱ ስላለ ቼክ ለማድረግ ያክል እንጂ ዲፕ ኢንቮልቭ ለማድረግም ስላላሰብኩኝ actually ላይክ ደርቲ ወሬ እንዳይሆን እንደውም የዛን ወሬ እንዳይሆን ላይክ ነገሮችን ያለ ነው ማለት ግዴታ ያለ ነገር ነው። አንዳንድ ወጣቶች ይሄን ሀሳብ ሼር ያደርጉትን በሚገባ ኢንቮልቭ የሚያደርጉ በደንብ ሪሌሽንሺፕ ውስጥ የገቡ ሰዎች ምናምን እነሱን እየተቃወሙ ምናምን ግን እኮ ህይወታችን አንድ አካል ነው አይደል? አዎ ህይወታችን አንድ አካል እና ጀምረ ነበር ፌል አደረገ ማለት ነው። እኔ በቃ ፌል አደረገ አልሆነም ከህይወቴ ጋር ከስራዎቼ ጋር ከትሞሬ ጋር በቃ ኤነርጂ ጀምር በሳጫለሁ። ለምንድን ነው ኦቨርቲንግ ማድረገው? ሰሟን ነገ ከነገ ወዲያ ብሬክ ከሚችለው ሰው ጋር ምናምን ለምንድን ነው ታይሜን በጣም ኦቨር ኮንሱም ያደረገኝ ምናምን ብዬ አስባለሁ። ይሄ ነገር ራሱ ትልቅ ነገር ነው። ሰዎች እዛ ውስጥ በጣም ነው የሚቀርበት። ኤግዛክትሊ አዲክሽን መሰለኝ አዲክሽን ይሆናል እንዴ አንተ when you wait የሆነ ሰውን ስልክ መጠበቅ ባይ ነው ምንም ነው ሚስኮ ኔቸር ነው በቃ አዲክሽን በጣም አዲክሽን ደግሞ በጣም ይከብዳል። ግን ትክክል ነው። እኔ አንተ ራሱ መልሰልኝ እዚህ ኖርማል ነገር አሁን ናይ ከኖር የምትለው ብቻ እሺ ከአራት ዓመትም ከሆነ ዓመት እሺ ቢዘልቅም ይችላል እኮ ያለ መዝለቅ ፕሮባቢሊቲ ከፍተኛ እንደሆነ ያውቅ ግን በጣም ስልክ ትጠብቃለህ። you have to call የሆነ ታይም ላይ ካልሆነ ደግሞ ይደወልብሃልና አንዳንደው ትልቅ ነገር ነው ብያለሁ። አሁን ከኮርስም በላይ እኮ ማለት አንተ ሁለት ትምህርት እየተማርክ ነውና ይሄን ሶስተኛ ትምህርት እየተማርክ እንደሆነ አስበው። ሪሌሽንሺፕ ያ ነገር ማኔጅ ማድረግ በጣም ሪስፖንሲቢሊቲ ውስጥ እና ቢቀርስ የሚባል ነገር አለ። why not በቃ ቢቀርስ እና በጊዜ ሁሉም ነገር በጊዜ ያምራል ይሆናል የሚል ነው ጠቅስ እንዳለ አቃል ወይ አንተ አቃል በደምና ታይም በጣም በቁርአን በጣም ታይም ለጊዜ ፈጣሪ በጣም ትልቅ ኃያል ሁሉም ነገር በሚገባው ጊዜ አሁን ለትምህርት ነው ምንድን ነው መዋል ያለበት አንድ ነገር ስታደርግ በጊዜው ነው ማድረግ ያለበት። ሪሌሽንሺፕ በሰዓት ግዴታ ያስፈልጋል። ሶ መተው ትችላለህ። ሌላ በጣም ብዙ ማድረጋቸው ነገሮች እንዳሉ ስለማቅ ሪሌሽንሺፕ በቃ ኢንቮልቭ አላደረኩም። ላይክ ስተውም ተውኩኝ በቃ መተው እኔ ካመንኩበት አንድ ነገር በቃ መንኩበት በቃ ከተዋለው ካልኩኝ መተው እንደውም መግባቱ እንደውም ይከበደ ያዘባል። መተውም ቀላል አልነበረም ግን ሪሊፍ ሰጠኝ። እንደው ዘዴ ታም ሪሊፍ አለው ምናምን በቃ ሰላም አይተው ሶ አራተኛ ማየት መመልከት ፈልገው እሱ ነበር በተወሰነ ደረጃ አይቼዋለሁ። እሱ ግን ራሴ ፈልጌ ስለማይሆን ተውቀው እሺ ሌላኛ አራት ደረሰ አለ አካዳሚክ ፐርፐዝ የመጣው አካዳሚክ ኢሹ ተበታይ ጉዳይ ስፔሻል ስፒሪቹዋል ስትሪንግ ወይም ደግሞ ሶሻል ላይፍ ሶሻል ላይፍ ማለት ለብሽ ላይፍ ቼክ ማድረግ ይሄ ነበር። አራቱም ፒላር ቼክ አድርጌያለሁ። እዚህም ታይም
ሶስቱን አስኬድከው አንደኛውን ላይ በቃ ተነሳ ታያውቃል። እንግዲህ ያለ ሰዎች አሁን ደግሞ አስቀጥላለሁ ከጣዋላ እንኳን ከተወላ አውራሽ በዚህ በጣም ከባድ ነገር በዚህ ከዜሮ በላይ ነው ከግቢ ስትወጣ የሚጀምረው። ምናልባት አንተ አሁን ብዙ ነገሮች ከግቢ ጀምረህ በላይኛው ከግቢ ጀምረህ ብዙ ነገር ጀምረህ ሊሆን ይችላል። አንዳንድ ሰዎች ግን ከዜሮ እንደመነሳት ነው። ምንም አንዳንድ ሰው አስበላ እኔም ራሱ ምንም ግቢ ላይ ያደረኩት እንትን በቃ ቆሟል። ግቢ በኋላ ያለው አዲስ ነው በነገራችን ግን ቢያንስ የሆነ ስኪል ገንብተሃል ብዬ አስባለሁ። ያ ነገር ትንሽ ቀለል ያደርግልሃል። አዎ እንደ ፈንክሽን እንደሚያደርግ ወርኪንግ ኤንቫይሮንመንት ምናምን ቼክ አድርጌያለሁ። ከዛ በኋላ ያለው ኤኒዌይስ ወደ ትዳር ምናምን ከሆነ ጥያቄ እንትኑ ከሆነ እሱ በጣም ይገናል። እኔ ወጣት መቸኮል አለበት የሚል እምነት የለኝም። ባይ አም ሶሪ ሴልስ በጣም አዘናለሁ። በጣም ገና ፋይናንሻል ስቴቢሊቲ ብቻም ሳይሆን ኢሞሽናል ስትሬንግዝ ከዛም ባሻገር የሆነ በቃ ጊዜው ራሱ ወስዶ ይስጥህ እንጂ ዶንት ሰርች አንዳንድ ጊዜ እኔም ማስበው ነገር አለና ሁሉ ጊዜ ገና ምን ብለን እናስባለን። እሱ ነገር ራሱ ከባድ ነው ያስፈልግና አዎ ብዙ ግን አሁን ለሆነ ነገር አሁን ገና ነን ገና እኮ ነኝ እማራለሁ እኮ ገና እኔ ከ20 ዓመት በላይ ከሆነ ሁሉ ነገር መሞከር አለብኝ ብዬ ነው። አሁን ሪሌሽንሺፕ ምናምን ሳይሆን በሌላ ለምሳሌ እስኪል ቶሎ መውሰድ ስራ መጀመር በጣም በቃ መጣደፍ አለብኝ ብዬ ነው የማስበው። ገና ነኝ ብለህ ማሰብ የለብህም። ከ25 በኋላ ባይዙ በቃ ግዴታ የሆነ ነገር ሊኖር ይገባል ብዬ ነው የማስበው። ብዙዎች ተሸውደው 40 ደርሰው የሚነቁት እሱም ይልቃል። ሌላውን ባለው እንትን በ25 ነገር ቢውልድ አደርጋለሁ አንድ ቋሚ ነገር አደርጋለሁ ማለት እሱም ከባድ ነው። ከወጣ በኋላ ነገሮች ተቃራኒ እንደሆነ ከባድ እንደሆነ ተረዳው ነገር እንደዛ ማለት ነው ከባድ። ኤኒዌይስ ግን ስታርት ነው ብሎ ነገር አሁን የተግባር ሰው ሁን እኔ አሁን ማወራው ሁሉም ወሬቼ እስከ ይህ መሬት ድረስ ብቻ ይሆንልኝ። ከዛ በኋላ ያሉት በጣም እኔ አሁን ገና እንደተመረኩኝ ነው። በነገራችን የፖድካስት የተቀረጸ ያለው አንድ ሳምንት ወይ 2 ሳምንት እንዳልኩ ነው። አዲስ ኢንቫይሮንመንት ጆይን ሳደርግ በጣም ይከብደኛል። ሰዎች ያለው ነገር አሁን በጣም ሀስል ነው ለኔ በጣም ከብደኛል። እንዳልኩ ነው ፍሬሽማን ስገባ ውጤቴ ራሱ ዝቅተኛ ነበር። ግቢ ተከፍሎ ስለነበር አሁንም ሰውጣም አጀማመሩ ከባድ አስተካክላል። የግቢ ተስተካክሏል። የብቻም ይስተካከላል ብዬ ተስፋ አደርጋለሁ። ምክንያቱም የግቢውን በሚገርም ሁኔታ አሳክተዋል። የልጁ ደግሞ የሚያቀታ አይመስለኝም። በፈጣሪ ተስፋ አልቆርጥም መቼም ኢንሻአላህ ለሰራ ከፈቀደ ጥሩ ነገር ይመጣል ብዬ አስባለሁ። እስከ ግቢ ያለው ላይፍ ግን ይሄን ይመስል ነበር። አይ ቲንክ በኦቨር እሺ አሁን አካዳሚክ ላይ ደግሞ ስናነሳ ተማሪዎች ኤግዚት ኤግዛም እንደ ትልቅ ነገር ነው የሚሉት። እንዴት ነው ኤግዚት ኤግዛም ላይ? ብዙ ሰው እንደዛ በጣም የሚያካብድ ሁኔታ ያለና አንተ ደግሞ በሚገርም ውጤት ነው ያለው ከሆነ ስለሱ ነገር እስኪ ለተማሪዎች እሺ ረዘም እንዳይለ ስቶሪ የኔ ስቶሪ ሼር ማድረግ ስላለብኝ ኤግዚት ኤግዛም መሰለህ አዎ ትንሽ ነገር እንዳታረግ ማለት አካብዱ ሳይሆን ግን ትልቅ ነገር ዋይ በለኝ የመጨረሻ ስለሆነ የክላስ የአካዳሚክ ኢሹን ልዘጋ በሩን ልዘጋ ስለሆነ እዛ ጋር የሚያጋጥም ፈተና ነው። ከወደክ የሆነ ያክል ኤክስቴንድ ላይ ያደርግ በኋላም ደግሞ ኤክስቴንድ ማለት አለማለት እርግጠኛ አይደለም። ካለፈ ግን ሰላም አለይኩም ትምህርትን ነው በጣም ብዙ እየጠበቀ ነው። ስለ ምርቃት ነው እየተወራ ያለው 20 ምናምን ዓመት ኢንቨስት ያደረክበት 20 ምናምን ዓመት በእድሜ ስናሰላው ወይ በትምህርት ደግሞ 10 ምናምን ዓመት ማለት ነው። ይሄ ሁሉ ኢንቨስት ያደረክበት እንትን ፌል ሊሆን ያለው ግሬድ ፌል እኮ ተፈተናል። ተፈተና ሰው ተፈተናል አይደል? እነዚህ ሁሉ ፈተናዎች አሉ። ግን አዘ ሴም ታይም ደግሞ ባካፕ ነገር አላቸው። እነሱ ራሱ ማስጨነቅ አላቸው። ግን ከማስጨነቃቸው ባሻገር ግን እንትንም አላቸው። ሬዲት ነገር አላቸው። እንደዚህ ይሄ ያስጨንቃል። አላሽ በጣም ያስጨንቃል። አዎ እኔ 83 ነው ከሞት ያመጣሁት ያን ያክል ትልቅም አይደለም። 83 ተማሪዎች ነው። አዎ ግን 83 ከሞት እንዳልከውም አሁን ከዛ ከዲፓርትመንቱም ከእንትን በጣም ይበለጠ ነው። ሁሉም ከፍተኛ አዎ ሬዲት ኤግዛም የኔ ከፍተኛ ነበር። ግን 83 እያመጣው እንኳን 83 ላመጣ በጣም እየተጨነኩኝ ነበር። አስበው እንግዲህ 83 የሚያመጣ ተማሪ ማለት ቢያንስ 50 እኮ ነው ማለት ነው። 50 ያክተኛል ብዬ አሁን መፍራት ነበር። አያስታውቅም ይሄ ነገር በቃ ይሄ ነው እንትን ኤግዚት ኤግዛም ይሄ ነው ጮው ይወቅ 90 ራሱ የሚያመጣ ተማሪ ወድቃለሁ ወድቀም ፍራቻ አለ። ገና ሲጀመር አዘጋጃጀት እንዴት መዘጋጀት እንዳለብን ምናምን እናወራለን። ከዛን አዘጋጃጀቱ ላይ በጣም ይጨንቃል። ከዛ በኋላ ደግሞ ኤግዛሙ ራሱ ይጨንቃል። ኤግዛሙ በኋላ ወጣ ደግሞ ሪዛልቱ ይጨንቃል። ሪዛልቱን እስከማይባት ደቂቃ ድረስ እኔ መወድቅ ነበር ይመስል እና እሱ ነገር በጣም አስጨናቂ ነው። አስጨናቂ እንትን ነው። ቴንሽን ውስጥ መግባት የለብህም። ኦፍኮርስ እኔ ገብቼ ነበር በሰዓቱ። ይሄ ነገር አልመክረውም ለሰዎች። ለሰው ቴንሽን ውስጥ እንዴት እንደዚህ አይነት ውጤት ለማምጣት ያለውን ትልቅ ነው። ሰማንያ ላይ ከሆነ አሪፍ ነውና ያንተን ውጤት እንዲያመጡ እንዴት ተመክራቸዋል? እንዴት ያነው አንደኛ
መዘጋጀት ምንም ያለው ነገር አለ። በቃ መዘጋጀት ግዴታ፣ ማንበብ በጣም ግዴታ ነው። ስታነብ የሚሰጥ ኮርስ አለ፣ ብሉፕሪንት የሚባል እንትን አለ። በዛ ብሉፕሪንት መሰረት የምታነበው የሚወጡበት ኮርሶች አሉ። በወፍ በር ላይ ዲቴልም አይደለም፣ ከላይ ታነባለህ። ሲወጣ ጀነራል የሆነ ነገር ነው የሚወጣው። ዲቴል ገብቶ ክላስ ኤግዛም እንደሚወጣ ኤግዛም አይነት ሙሉ እኛ 19 ኮርስ ነው አንብበን የገባ ነው። 19 ኮርስ አንብቤያለሁ። ከዛ በተጨማሪ እኔ ምን ሆንኩኝ በዛ መዘጋጀት የሚመስል ነገር አንተ ባይዘ ለዋና ማለት ነው ፈጣሪ ያበይ ለማለት ነው ምን ሰጠህ ነው የነገር ሰጠህ ማለት ነው። አዎ ስራ ነው ግዴታ ነው። ምሳሌው እኮ የሆነ ነገር ያነበብከው ነገር እንትን ኦፕን ሊሆንልህ ነው በራሱ ኦፕን ሊሆንልህ ነው። ይሄ ተኝታ ምናምን አምጣልኝ የሚባል አማርኛ እንደ ባህሎች በጣም ማለት እኔ ያነበብኳቸው አሉ ወርቅ ሜዳሊያ በኋላ የመጣው ጎበዝነና ፈጣሪ ማለት አንተ ባርኮን ደክመህ ነው የምታመጣው ማለት ነው። ስለዚህ እኔ ሾርት ኖቶቼ ክምር ናቸው። አነባለሁ፣ ላይብረሪ እገባለሁ፣ እንሰራለሁ ላይ እንደነፈገሩ በጣም ተከታታይ እንደሆነ ታውቃለህ። እዚህ ስትመጣ በንባቤ ሰዓት ማንም ቀን ቀን ማነበው ምናምን ሰው ሃርድ ወርክ ላይ መጀመሪያ ጉዳይ በጣም ማንበብ እርግጠኛ አሁን ከዛ በኋላ ሙሉ እንትን ከበር ማድረግ ነው በደንብ ማንበብ እርግጠኛ አሁን ከዛ በኋላ ቴንሽን ውስጥ አለመግባት ቴንሽን ውስጥ እንዳይገባ ሞስት ፕሮባብሊ ምንም 50 ማንም ያነበበ ሰው 50 በደንብ ያመጣል 50 ያልዋሽ ነገር ያው በስነ ስርዓት ካነበባችሁ 50 በላይ ታመጣለች 50 በታች በፍጹም ያመጣል ገብቶ ሲያነበበ ሰው ማለት በዛ ላይ 4 ዓመት እኮ ተማሩት በቃ 4 ዓመት የደገምኩት ነው 4 ዓመት ወይ ሰው አይደለም እኮ የሚዋሽን አእምሮአችን ራሱ ቴንሽን አንዱ ነው ለቆ ቴንሽን በጣም ውሸታም ኤግዚት እስኪ ዋሽቶኛል ኤግዚት በጣም ውሸታም በጣም እንደዚህ ተይተሽኛ አምሬ ከታይ ምን እስከምል ድረስ ራሴ ምናምን በጣም ያስደነገጠኝ እንትን ያለው እና በጣም ከመጨናነቅ የተነሳ ያነበብኳቸው ሾርት ኖቶች ወደ ጭንቅላቴ መሸምደድ በጣም ከበደኝ እና ስገባ አልሐምዱሊላህ ፈጣሪ ስለምን ሆነ ፈተናው ጀነራል የሆኑ አይዲያዎች ናቸው። ጀነራል የሆኑ ማለት ኮንሴፕቹዋል የሆኑ ጥያቄዎች ናቸው። ኮንሴፕቹዋል ኢኩዌሽንስ ስለሚቆጥ ድሮ ማጣቸው ማረፋቸው ጉዳዮች ስለነበሩ እነሱ መጡ። አልሐምዱሊላህ ተገላገልኩ። በእንደዚህ አይነት መንገድ እና እንደዛ ሁሉ ቴንሽን ሆኜ ያነበብኩት እስኪ ጠፋብኝ ሆኜ ሁሉ ነበር ሳክሹ ማለት አንተም ቴንሽን ነበር ማለት ነው። ኖርማል ሆኖ ግን ደግሞ 4 ዓመት የተማርነው ትምህርት ነው። ካነበበ ከ50 በላይ ታረጋግኛለህ። ይግባህና አንብበዋል ግን ይግባ ስታነበው ይሳነባል። ተማሪዎች ላይ ያነበቡ ሰዎች ግን ያልገባቸው ልጆች አሉ ላይ ሳይረዱ ተኝተሃል አለመባል ቁጭ ብለው ዝም ብሎ የሚያገናዘዛ እንዳት እኔ ከመቶ ምንም ጥያቄ ሰርቼ 83 ምናምን አመጣሁ። ከመቶ 80 ምናምን ብቻ ሰርተው 60 ምናምን የሚመስሉ ልጆች አሉ። ሰሚት አድርጎባቸው 80 ምናምን ብቻ ጥያቄው ሳይጨርሱ ራሱ 60 ምናምን አሁን ማጅ ያለው በጣም ጎበዝ ተማሪ አንብበዋል። ይሄ ነገርም ያጋጥማል ማለት ነው። በጣም ማንበብ የሚያስፈልገው ለዚህ ነገር ነው። መቶ ጥያቄ ራሱ ላይ ጨርሰሽ በ80 ምናምን የምታልፍበት አጋጣሚ አብዛኛው የክላስ ተማሪ እንደዛ ነበር ያለፈ ተማሪ። እኔ ብዙ ሌላ ዲፓርትመንት እያየሁ ነበር እንደዛ ነበር። አሁን መቶ ጥያቄ ሆኖ 70 60 ብቻ ሰርተው 80 ላይ ሰሚት ያደርግባቸው እንደዛ ማለፍ ደግሞ ሰው አያ ያን ጣይ አይደለም ብቻ ኤግዚት ምናለፋ የሚጠል አይነት እንትን አለ ዱር ቤስት ከዛ በኋላ ዌይት ፎር ኢት ይመጣል። ምንም ሃርድ ወርክ ብቻ ነው እንጂ ሳታነብ ከሆነ ማለት ነው። ሳታነብ ከሆነ ምንም የምታውቀው ነገር የለም። ኩረጃ ተማምነህ ከገባ ኩረጃ ካገኘ ካላገኘ እሱ በእርግጠኝነት ፕሮባቢሊ ነው። ኩረጃ በተለይ ኤግዛም ላይ ትንሽ ማይሆንበት ሁኔታ ይላል። አንድ በቃ በትምህርት ቃል መገመው ተመልካቾች፣ የሁለገብ ፖድካስት ተመልካቾች፣ ታዲያ ተፈተሩ የተዘጋጁ ሰዎች ያነበባችሁት ከገባችሁ ትንሽ ያነበባችሁ ሁሉንም ኮርስ የሆነ ነገር አንብቡና ከገባችሁ በቃ ፈጣሪ እገዛና ፈጣሪ ፍቃድ እንዳለ ሆኖ እንደናንተ እንደ ሰውኛ ግን በቃ ምንም ጥያቄ ስለዚህ ፈጣሪ ካልተጨመረበት እንደዛ እርግጠኛ እንዳለው እንጂ በጣም እርግጠኛ ሆኖ በቃ እዚህ እንደዚህ ፈንክሽን የሚያደርግ ማንበብ ያነበብሽውን እንደ መረዳትሽ እርግጠኛ ነው። ሌላ ምን ይችላል ያየው የሚል ሀሳብ ነው ያለው። እሺ በዚህ ተያይዞ ሌላ የምታነሳው ሀሳብ ካለ ከዚህ ጋር ተያይዞ ለተማሪዎች ይጠቅማቸዋል ለምታስበው ነገር አሁን ለምሳሌ እኔ በእንደዚህ አይነት አልፍ ያለው አሁን ለምሳሌ የሰራው ስህተት ካለ አሁን እኛ ያለነው ተማሪዎች
እንዳንሰራው ወይም ደግሞ ይሄ ነገር አሪፍ ነው ሳልፍ ይሄ ነገር አድርጌ በጣም ለኔ ጠቅሞኛል ብለህ የምታስታውሰው ነገር ካለ? አዎ እሺ፣ እኔ ይሄን ባልሰራው ብዬ ማስበው ነገር አይደለም። የላይፍ ፊሎሶፊ በጣም እንደው ቢደረግ ብለው አንደኛ ሃርድ ወርክ ነው። ሃርድ ወርክ ላይ ማንም ሰው እንዳይደራደር በነገር። ስለዚህ በጣም መስራት አለባቸው። ከሰሩ በእርግጠኝነት ይመጣል ነው ያለህበት ዘርፍ ላይ ባለህበት እንትን ጎበዙ ሰው ነገራችን ላይ ሁሌ እላለሁ እኔ አይባልም ሌባ መሆን ጎበዙ ሌባ ነው በጉዝና አለ በሃርድ ወርክ ነው ያልተው። በቃ ባለህበት ቦታ በጣም ጎበዝ መሆን አለ። ኳሊቲ ያለው ሰው መሆን አለ። በቃ ነጥራ የምትታየላ ነጥራ የወጣ ግለሰብ መሆን አለ ባለህበት ዘርፍ። በዚህ በጣም ማለት ነው። ስለዚህ ሃርድ ወርክ ላይክ ጆይን ከማድረግ እንጂ ጆይን ካደረክ በኋላ በቃ ፊት ማድረገው ግለሰብ መሆን ሹር ማድረግ ነው። ለዛ ነው ከተማ ያልኩህ ከወጣ በኋላ ይሳካል አይደል? ከወጣ በኋላ ሃርድ በኋላ ተገናኝተን ብናወራ ከሆነ ሜቢ በኋላ ነው የምናወራው። ባለበት እንደዚህ ማለት አስበኝ በጣም እርግጠኛ ነኝ። እኔ ጎበዝ ተማሪ ብቻ አሁን እሺ ከተማሪዎችን ብቻ አይደለም ኢንክሉዲንግ ምናምን ጎበዝ ነኝ ያሳልፍ። እኔ ግቢ ውስጥ እያልኩ ጎበዝ ነኝ ብዬ አላውቅም። ሁሉም ተማሪ ጓደኞቼ ያውቃሉ። አሁን ስላለ በቃ ገራ አለፉ ሙሳ አለች ነው ባላ አካባቢ ላይ ላይክ ጎበዝ ተማሪ መጣ የሚባለው አይነት ሰው ነው። ሃይስኩል ላይ እንደዛ ነበር። ሃይስኩል ላይ ተለማመደውና ያ ነገር በቃ አሪፍ ታደርገዋለህ። ለምሳሌ እኔ ሌሊት በጣም እንቅልፍ ሲመሽ በጣም እንቅልፍ ይመጣል። ቀን ግን እጠገራለሁ። ሁሉም ሰው እኮ ይለያያል ማለት ማታ ያነባል። ቀን በጣም ሲስተማቲክ የሆነ ቀን አደካ ባህር ዳር እንዳትደራደር ምንም ለማድረግ ባህር ዳር እንደዛ እንዳትደራደር። ይሄኛው በጣም እንፈልጋለሁ። እኔ ፐርሰናል እንትን ቅድም የሰርክሌን በጣም ጠባብ ሁሉ በጣም ብዙ ያገኛል ግቢ ስራ ግቢ ላይ በዚህ ከብዙ ሰው ከመተዋወቁ አይከፋም። ግን አንተ እንዳልከው ሰርክል ነው ተወራጭ በጣም ጠባብ የሆኑ ሰዎች ላይ ዘርፍ ላይ አሁን ለምሳሌ የሆነ ዘርፍ ላይ የአንተ ጥቅም የሚሰጥ ሰው አሪፍ የሆነ ሰው በሱ ተሞክሮ አንተም የምትሻገርከው ሰጣው አንተም አዘን ታይም አሁን ጓደኞች አሉኝ ስለ ትንሽ ናቸው በጣም የሚቆጠሩ ናቸው። ላይክ ቤስት ምናምን ራሱ ብላቸው አይነት አይደሉም። እነሱ የሆነ ነገር ላይ ተመሰረተ ነው። ከዛ እኔ መድረስ ካለብኝ እኔ እደርሳለሁ። እነሱ ላይ የሆነ አይነት ስለዚህ አሁን ጓደኞች መረጥ ላይ አሁን ለምሳሌ ጓደኛ ስትመርጡ አንተ የምትለው ሰርክል አድርጉ። እነዛ በሃይማኖት አሪፍ የሆኑ ሃርድ ወርኪንግ የሚያደርጉ ምክንያቱም እሱን ጸባይ ስለሆነ ሰው ማለት ነው። አንተ ኢንፍሉዌንስ የምታደርጋቸው ሰዎች ማለት ወይ ደግሞ በጎ ከሆኑ በጎ ሰዎች ሲሆኑ አንተ ኢንፍሉዌንስ ቢያደርጉ መልካም ሰዎች ችግር የለውም። ስለዚህ ጓደኛ ሲባል ስለሆነ ተማሪ ጓደኛ ብቻ ጊዜ ያስፈልጋል ብዬ አስባለሁ። በርክለን በጣም ጠባብ ማድረግ ወጣለው ምናምን እንደምናወራው ምናምን እንተናል ውጫችን ላይክ ስለምንጫወት ምናምን ከሁሉም ሰው ጋር ጓደኛ ነን ማለት አይደለም። ከሁሉም ሰው ጋር ጓደኛ ስትሆን አሁን ለምሳሌ በቃ አንዱ ሲጠራ ትሄዳለህ፣ አንዱ ሲጠራ ትሄዳለህ። ጊዜ በቃ ባርባታ ነው የሚያልፈው። ብቻ በሆነበት በቀደም በጣም ራሴን ትማከራለህ ምንድን ያስፈልገኝ ምናምን። ከዛ ሰው ሲያስፈልግ አለህ ደግሞ ያቺ ሰርክላለህ። ሰው ሲያስፈልግ ደግሞ ትደውላለህ። ፈልገው ሲፈልጉኝ የሆነ ሰው የሆነ ጓደኛ ሆኖ የሚችለው ነገር ከሆነ እኔ ጋር አንተ እንዳወራው ተመሳሳይ ነው። ሌላ የምታቀርበው ሀሳብ ካለ? እኔ ሁለቱም በመሰረት ነው። አራቱም ፒላሮች የኔ ፒላሮች ነበሩ። የሚጠቅሙ ከሆነ ተካፈሏቸው። አካዳሚክ ፕሮግራሞችን ስፔሻል ስትሬንግዝ በጣም ሶሻል ላይፋቸው ላይ መሆን አለባቸው። ሪሌሽንሺፕ የምትለዋል ሶስቱ ላይ ግን በጣም ሶስቱ ላይ ፕሮፌሽናል ሆነ መውጣት አለ ግዴታ፣ በጣም ግዴታ ነው። ስፒሪቹዋሊ፣ አካዳሚካሊ እና ሶሻል። ሶሻል ስንል ደግሞ ሶሻል ስንል ሳይሆን
ፌሎች አለ ግን ያውቃሉ። በቃ አንቺ የምጣሽበትን ቦታ አውቃለሁ። እዛ አካባቢ ሶሻል ኤንቫይሮንመንት እንደሚሰራ ገብቶኛል። ምን አይነት ባህሪ እንዳለ አውቃለሁ ምናምን በቃ ጉድ ቶሚ ደግሞ ሌላኛው ነገር በጣም ከሰው ጋር መግባባት በጣም ምክንያቱም ከወጣ በኋላ በጣም ብዙ ቦታ ትገናኛለህ እና ከሰው ጋር ፖዚቲቭ የሆነ ሪሌሽን ከሁሉም ጋር ማለት ነው። ጸበኛ ነው በዚህ ላይ በጣም የሚያስጠላው ነገር ጸበኛ ምንም አይጠቅምህም። ከሁሉም ጋር በጣም እንደዚህ አትጣበቅ። በቃ ከሁሉም ጋር መግባባት አለበት። እንደዚህ መጣበቁ ሳይሆን ባላንስ የሆነ ሪሌሽንሺፕ ወይ ነው ቢያዞች መሰለህ ያስባለው ፍሬንድሺፖች እና በጣም መካከለኛ ሆነ ሰዎች ተረዳበት ሰው አሁን እኔ ሰው ሲያነሳ ትዝ ሲለኝ ስለኔ ሲያስብ መጥፎ ነገር አምሮስ እንዲገባል ሙሳ ሲነሳ በቃ የሚል ሰው አልፈልግም። እኔ ተሳክቶልኛል ያስባለሁ። አንድም ሰው የኔ ስም ሲነሳ ተገቡ ወይ ፈገግላል ወይ ጎበዝ ተማሪ እንዴ ይላል ነው ይሄ ነው እንትን ስለ ነበረው ሰዎች እና ለመጨረሻ ለድመጥሽ ምንድነው ነገር አዎ ፖድካስት ይመስላል የመጀመሪያው ኤፒሶድ I would like to thank you for having me here. ፖድካስት ብቻ አይደለም በነገራችን በብዙ ነገር ውስጥ ያደረገ ነው። እሱም እኔ አሳከሰኝ እንጂ 4-5 ዘርፎችን እየሰራ ያለ ሰው እኔም ስለመጣ ሳትንቀኝ በመጀመሪያው ፖድካስት ስለመጣ በጣም አመሰግናለሁ። ይመቻችሁ።